ጸጉራችሁ በጣም ለሚያስቸግራችሁ እንደዚሁ መንታ ጫፉ ላይ እየረገፈ ከተቸገራችሁ እዩት ብቻ እንዴት ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ በሙሉ ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቻናል ተከስቻለሁ ማለት ነው። በዚህ ቻናል ላይ ሁላችንም እንደ ቤታችሁ እዩት። አንዳንድ ጊዜ እንደ ቤታችሁ እዩ ሲባል ማለት የፈለግነውን ነገር ማውራት የምንችል መወያየት የምንችል የሴቶች ብቻ ቡድን ነው ማለት ነው። ምን ልላችሁ ፈልጌ ነው፣ እኔ ያላወቅኩትን እናንተ የምትነግሩት፣ እኔ ደግሞ ማቆን ለእናንተ የማስረዳው ቻናል ነው የሚሆነው። ሁላችሁም ለዚህ ቻናል አዲስ የሆናችሁ ካላችሁ ቤተሰብ የሆናችሁ አበረታቱኝ። እንደዚህም ደግሞ ከዚህ በፊት እኔን የምታውቁኝ በቲክቶክ ደረጃም በሌላ መንገዶችም እኔን የምታውቁኝ ሁላችሁም ቤተሰብ ሆኖ እንጫወታለን፣ እንወያያለን። የመጀመሪያ ቪዲዮ ነው ይሄ ቪዲዮ ማለት ነው። ሁላችሁም በፈለጋችሁት መንገድ አግዙኝ። በዚህ ቻናል ምንድነው የሚለቀቀው፣ ምንድነው የምንመለከተው እንዳንል ከመጀመሪያው ስንገባ ብዙ ሀሳቦችን መግለጫዎችን ከዩቲዩብ በስተጀርባ ላይ አስቀምጫለሁ ማለት ነው። በአጋጣሚ ካያችሁ፣ ካላያችሁ ደግሞ ይሄ ዩቲዩብ ቻናል የሚጠቅመው ለሴቶችና ለሴቶች ብቻ ነው ማለት ነው። ለሴቶች ደግሞ ምን ይጠቅማቸዋል ለምንድን ነው ብትሉ፣ በቀላል ደረጃ በተለይ የመዳን ቅመሞች በተለይ ለሸቃሎች በጣም የተመቸና በቃ አለደል እንደ ቤታችሁ የምትዝናኑበት ቦታ ነው ብዬ ነው ማስበው። በትርፍ ሰዓታችሁ መዳን ከቤት ስትወጣ፣ እንደዚህም ደግሞ መዳም እያለች አንዳንድ ጥሩ መዳሞች ቤት ያላችሁ ራሳችሁን ውብ የምታረጉበት የምትዝናኑበት ቤት ነው ይሄ ማለት ነው። ያለምንም ጭንቀት ኮሜንት የፈለጋችሁትን መጻፍ የምትችሉ፣ እኔም በቻልኩት ሌሎችም በእናንተ ኮሜንት ላይ ገብቶ የምንዝናናበት ቦታ ነው። ሲቀጥል ደግሞ በዚህ ቻናል ላይ አብዛኛው ጊዜ የምለቀው እኔ በ3 ዓመት ውስጥ ይህንን የሚያክል የፀጉር ለውጥ ያመጣውበትን እንዴት አርጌ ነው በ3 ዓመት እስከዚህ ድረስ ያሳደግኩት፣ በሜትር ልክ ነው ያሳደግኩት ማለት ነው። ፀጉር እውነትም ቤት ውስጥ በምናደርገው ነገሮች፣ ከሱቅ በምንገዛቸው ነገሮች ፀጉር ያድጋል ወይ? ብዙ አይነት ጥያቄዎች አሉ። እሱንም በየሳምንት አንድ ቀን በምለቃቸው ቪዲዮዎች ወይም እሁድ ወይም ቅዳሜ ነው ቪዲዮቹን የምለቀው። ምክንያቱም ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ የስራ ቀናችን ነው። ተቃላችሁ እኔም ሸቃላ ነኝ። ስለዚህ ከቅዳሜና ከእሁድ አንድ ቀን እኔ ከምጠቀማቸው በሳምንት አንድ ቀን ብቻ ነው ፀጉሬን መንከባከበው። ከሱ እኔ የምጠቀማቸው ምናልባት ለእናንተ ከጠቀማ ነግራችኋለሁ። በሌላ መንገድ ደግሞ ዩቲዩብ ቻናል እይታ ከበዛ እኔ የምጠቀማለሁ ማለት ነው። እና ሁላችሁም በዚህ ቻናል ላይ ቤተሰብ እንደምትሆኑ በአክብሮት ተጋብዛለሁ። ዛሬ የመጀመሪያችን ቪዲዮ የሚሆነው እኔ ይህንን ፀጉር ያሳደግኩት በ3 ዓመት ነው። በ3 ወር እንዳይመስላችሁ፣ በ3 ዓመት ነው። የተለያዩት ፎቶዎችን ላሳያችሁ እችላለሁ፣ ግን ይህንን የመጀመሪያ ቀን ቪዲዮ ለመቅረጽ ፀጉሬን ተተኩሻለሁ ወይም እስትሽወረ ቤቴ ውስጥ ቁጭ ብዬ ፀጉሬን አጥቤ፣ እንደዚህም ደግሞ ለፀጉሬ የሚያስፈልገኝን ነገር ካደረግኩ በኋላ ፀጉሬን አደረግኩ ወይም አለሰለስኩት ማለት ነው። ከዛ በኋላ ቪዲዮ የመጀመሪያ ቀን ከእናንተ ጋር የ6 ወር ቻሌንጅ ይዘን እንጓዛለን። ብዙ ሰዎች ፀጉራችሁ ባያድግ እንኳን ራሳችሁን ቅውጥ ፍትት ነክት የምትሉበት ቤት ነው ይሄ። በምን አትሉኝም? አንደኛ ነገር
ለፊታችን ጽድት የሚያደርግ ነገር ቤታችን ውስጥ አዘጋጅተን እንቀባለን። ሲቀጥል ደግሞ ራሳችንን እንዴት ነው ዘና ምንለው የሚለውን ፓርት እንዝናናለን። ሁለተኛ ደግሞ ከመዳም ጭወት ከመዳም ንትርክ ስንወጣ ዘና ምንልበት ቤት ነው ይሄ። ስለዚህ እኔ በ3 ዓመት ውስጥ ይህንን ፀጉር ካሳደግኩት እናንተ ደግሞ በ6 ወር ውስጥ የፀጉር ለውጥ ማደግ ሳይሆን የፀጉር ለውጥ ታዩታላችሁ ማለት ነው። እኔ በ3 ዓመት ያሳደግኩትን ፀጉር በ6 ወር እናንተ ደግሞ ማሳደጉን ሳይሆን ለውጡን ማየት ትችላላችሁ ማለት ነው። ዛሬ ከምን እንደምንጀምር ልነግራችሁ ፈልጋለሁ ማለት ነው። ፀጉሬን በመጀመሪያ ለ2 አስርና ጫፎችን መንታ ካላቸው 6 ወር በሳምንት 1 ቀን ወይም እሁድ ወይም ቅዳሜ ከ2 1 ቀን ብቻ ነው ማክስ ቅባት ምናምን የምንጠቀመው። ከሰኞ ጀምረን እስከ አርብ ድረስ የምናረጋቸውን ነገሮች 1 ቀን በምሰራው በ10 ደቂቃ ቪዲዮ ውስጥ ሀሳቡን አጋራላችኋለሁ። ምናልባት ጎበዝ ሴት ካለች በአጋጣሚ ይህንን ቪዲዮ ተጠቅማ ፀጉሯን ማሳደግ ባትችል እንኳን ጤነኛ ፀጉር እንደሚኖራት አግዛችኋለሁ። ከኔ ጋር ሁኑ። ዛሬ እንግዲህ አደርጋለሁ ብዬ ነገርኳችሁ ምንድነው የመጀመሪያ ቀኔ ነው። ስለዚህ ፀጉሬን በእኩል መንገድ ይዤ አካፍለዋለሁ። ካካፈልኩ በኋላ ምንድነው ማደርገው መንታ ፀጉር እንዳይኖረው ጫፎቹን እቆርጠዋለሁ ማለት ነው። ገባችሁ? መንታ ፀጉራችን ላይ ካለ ማደግ አይችልም። በዛ ላይ እኔ ይሄ ፀጉር ንጭ ተደርጎ የሚበጠረው አልችልበትም። ቀስ አድርጌ ነው ማበጥረው። ገባችሁ? እናንተም እንደዚህ በ6 ወር አንዴ በ7 ወር አንዴ የፀጉር ጫፍ መቆረጥ አለበት። የፀጉር ጫፍ ሲባል እዚህ ጋር ማለት አይደለም። የፀጉር ጫፍ ማለት እዚህ ጋር ነው ማለት ነው። እዚህ ጋር የፀጉሬን ጫፍ እቆርጠዋለሁ ማለት ነው። አሁን እኔ እስከዚህ ብቆርጠው በጣም ያሳዝነኛል። ገባችሁ? እስከዚህ ብቆርጥ በጣም ያሳዝነኛል። ገባችሁ? ግን እኔ ፀጉሬ ጫፍ ሁሉ ስለሆነ እንዲዤ ጫፎቹን ነው የምቆርጣቸው ማለት ነው። መንታ ፀጉር ካለ አያድግም ማለት ነው። ስለዚህ ይህንን ፓርት ነው የምንቆርጠው። ገባችሁ? ይህንን ፓርት ቆርጠዋለን። እኔ ፀጉርሽን ቆረጭ ከምትሉኝ ረጅም መንገድ መራመድ የሚፈልግ ሴት ነኝ። ፀጉር መቁረጥ አልወድም እና እንደዚህ እያረኩኝ ቆርጣቸዋለሁ ማለት ነው። እያችሁ እናንተም ሞክሩት። እሺ የዚህንም በኩል እንደዛ ቆርጠዋለሁ። ይኸው የዚህንም ጫፉን ቆርጠዋለሁ ማለት ነው። በነገራችን ላይ ከታች ኪስ ስላላደረኩኝ ወይም ጫፍ ማለት በጣም ሲምፕል ነገር እንትን የሚቆረጠው ጫፍ ማለት እዚህ እንዲህ የምትገቡ ሰዎች እንደዛ አይደለም። ጫፍ እነዚህ ናቸው። በቃ መንታ የሚመስሉ ፀጉሮችን ካገኛችሁ ማስወገድ ነው። ገባችሁ? እዚህ አካባቢ እናንተ ስታዩ ፀጉር ያስታውቃልና እንደዚህ ታረጋላችሁ። ከዛ በኋላ ጫፉ ላይ ባዝሊን ትቀቡታላችሁ። ለዛሬ እኔ መቀባው ቅባት ይሄንን ነው። ለዚህ ቅባት ለበለጠ ነገር ለወደፊቱ በረጅሙ ቪዲዮ ሰራላችኋለሁ። ይሄን እዚህ ላይ ከዚህኛው ወደዚህ ቀንሼዋለሁ። ስለዚህ ይህንን መቀባው ግንባሬ አካባቢ ብቻ ነው። ግንባር አካባቢ ፍሽ እያረኩኝ እነዚህ ማሳጅ አደርገዋለሁ ማለት
የኔ ውዶች እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እንገናኛለን። በረጅሙ ቪዲዮ ለመስራት ሞክራለሁ። መልካም ጊዜ